ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ጥላሁን ነኝ ከግሎብዶክ አካዳሚ ፋንክሽንን እያየን ነው። ዛሬ ምን እናያለን? ግራፍስ ኦፍ ፋንክሽንስ እናያለን። ግራፍስ ኦፍ ፋንክሽንስ እናያለን ማለት ነው። ሊኒየር እና ኳድራቲክን እናያለን። ተከታተሉኝ፣ አቴንሽን ስጡኝ። በጣም ቀላል ኮንሰፕት ነው። በደንብ እንረዳዳለን ማለት ነው። እዚች ጋር የቴሌግራም ቻናላችን አለች። ግሩፑን ጆይን አድርጉ፣ ተቀላቀሉን። ቤተሰብ እንድንሆን በደንብ እንረዳዳ ማለት ነው። አሁን በቀጥታ ወደ ግራፍስ እሺ in this section you will learn how to draw graphs of functions such as y is equals to ax plus b and y is equals to ax square plus bx plus c ይሄኛው ምንድነው? ሊኒየር፣ ይሄኛው ኳድራቲክ with a special emphasis on linear and quadratic functions. Special emphasis የምንሰጠው ሊኒየር እና ኳድራቲክ ላይ ይሆናል ማለት ነው። You will study some of the important properties of graphs as in the following ይላል። በዚህ ቪዲዮ ወይም በዚህ ክፍለ ጊዜ የምናየው y is equals to ax plus b ግራፍን ይሆናል ማለት ነው። በሌላ ቪዲዮ ደግሞ y is equals to ax square plus bx plus c የዚህን ግራፍ ደግሞ እናያለን ማለት ነው። ኤክስፐርት ነው የምትሆኑት። ኤክስፐርት በቃ በአይናችሁ አይታችሁ ሁሉ አስከሽ ታደርጉ ትችላላችሁ። ተከታተሉኝ ማለት ነው። እሺ ከዲፊኒሽን እንነሳ። if f is a function with domain a then the graph of f is the set of all ordered pairs x, f of x where x is an element of a or the domain ማለት ነው። f of x is equals to x ከሆነ ይሄ ምንድነው? እዚህ ጋር x ከሆነ እዚህ ጋርም x ይሆናል ማለት ነው። x ይሆናል ማለት ነው። ስለዚህ ይሄንን ax plus b ልበለው። ምንድነው የምናደርገው? ለx የሆነ ቫልዩ እንወስዳለን። ለx ቴስት ማድረጊያ የተወሰኑ ፖይንቶችን እንወስዳለን። ምክንያቱም ያሉ ቁጥሮችን በአጠቃላይ አስገብተን ስለማንችል ማለት ነው። ትንሽ 3-4 ፖይንቶችን እንወስድና ከዛ በኋላ በዛው ፓተርን ስለሚቀጥል ምን እናደርጋለን ማለት ነው? አርቲሜቲክ ሲኩዌንስ ስለሆነ አርቲሜቲክ ፓተርን ስለሆነ በዛው ሲኩዌንስ ስለሚሄድ እነዛን 3-4 ፖይንቶች ካገኘን በኋላ ዝም ብለን ግራፉን መሳል እንችላለን ማለት ነው። በእጃችን መሳል እንችላለን ማለት ነው። ስለዚህ ለኤክስ የሆነ ቫልዩ እዚህ ውስጥ ሰብስቲቲዩት ባደርግ ለኤክስ ምንድነው? ዶሜን ነው። ስለዚህ ለኤክስ የሆነ ቫልዩ እዚህ ውስጥ ሰብስቲቲዩት ባደርግ የማገኘው ቫልዩ ኤፍ ኦፍ ኤክስ ይሆናል ማለት ነው። ያቺን ለማለት ነው የፈለገው። where ኤክስ ግን ምን መሆን አለባት? የዶሜን አባል መሆን አለባት። ከዶሜን ውጪ አይቻልም። ከዶሜን ውጪ ማስገባት አይቻልም ማለት ነው። that is the graph of f is the set of all points x, y. y እና f of x ተመሳሳይ ናቸው። ያው ፋንክሽን መሆኑን ለማሳየት ፋንክሽን ኦፍ x f of x ብለን ስለምናስቀምጥ እንጂ such that f of x is y. y የማንን ቦታ ነው የያዘው? የf of x ቦታ ነው የያዘው ማለት ነው። this is the same as the graph of the equation f of x is equals to y discussed in Cartesian coordinate ይላል። y is equals to x ብንለው ይሄ የተሻለ ይሆናል። f of x is equals to x ብንለው የተሻለ ይሆናል። ምክንያቱም f of x እና y አንድ ናቸው፣ ተመሳሳይ ናቸውና። the graph of a function allows us to translate between algebra and pictures or geometry. ግራፍ ለምን እንደሚጠቅመን አልጀብራንና ፒክቸርስ ኦር ጂኦሜትሪን ምን እንድናደርግ ትራንስሌት አንደኛውን ወደ አንደኛው አልጀብራ የነበረውን ወደ ግራፍ እንድንቀይረው ያግዘናል ማለት ነው። ቪዥዋላይዝ ፒክቸር ነው ማየት እንችላለን ማለት ነው። እሺ ግራፍ ኦፍ ኤ ሊኒየር ፋንክሽን ኦኬ if a and b are fixed real numbers እነማን ናቸው እነሱ? f of x is equals to ax plus b. a እና b are fixed real numbers such that a is different from 0.
ኤ ምን መሆን የለበትም? ዜሮ መሆን የለበትም። ለምን? ኮንስታንት ፋንክሽን ይሆናል። ኮንስታንት ፋንክሽን ይሄ ከጠፋ ኮንስታንት ፋንክሽን ስለሚሆን ማለት ነው። ኮንስታንት ፋንክሽን ምንድነው? እንመጣበታለን። then f of x is equals to ax plus b for every real number x is called a linear function. a linear function እንደዚህ አይነት ፎርም በእንደዚህ አይነት ፎርም የተቀመጡ ኢኩዌሽኖች ወይም ፋንክሽኖች ምንድናቸው? ሊኒየር ኢኩዌሽንስ ናቸው። ሊኒየር ኢኩዌሽንስ ይሆናሉ ማለት ነው። ሊኒየር ኢኩዌሽንስ ይሆናሉ። ያ ማለት የሚጨምሩበት ፕሮፖርሽን ምንድነው ማለት ነው? ተመጣጣኝ ነው ማለት ነው። አርቲሜቲክ ነው ማለት ነው። አርቲሜቲክ ነው ማለት ነው። ፕሪዲክት መደረግ ይችላል። ፕሪዲክት መደረግ ይችላል ማለት ነው። if a is equals to 0 a 0 ከሆነ then f of x is equals to b is called a constant function. x እንደፈለገው ይሄ a 0 ከሆነ a 0 ከሆነ a 0 ከሆነ f of x is equals to b ይሆናል። x ብትዘል ብትፈርጥ የy ቫልዩ አይቀየርም፣ b ነው። አይሞቀው አይበርደው። x የፈለገ ቫሪ ቢያደርግ f of x ዋጋው ስንት ነው? b ነው፣ በቃ አይቀየርም። እዚህ ጋር ግን x ስትቀየር ይሄም አብሮ ይቀየራል። ለምን? ይሄው x እዚህ ጋር ትገባለች። ይሄ 100 ከሆነ a ሲባዛ በ100 ሲደመር b ዋጋውን ከፍ ያደርገዋል ማለት ነው። ይሄ ሲወርድስ x ለምሳሌ 0 ቢሆን x 0 ከሆነ b ይሆናል ማለት ነው። ቫልዩዎች ቫሪ ያደርጋል። ይሄኛው ቫሪ ያደርጋል። እዚህ ጋር ግን x እንደፈለገው ቢቀያየር እዚህ ጋር የሚመጣ ምንም አይነት x ስለሌለ b ነው፣ b ይሆናል ማለት ነው። እንደዚህ አይነቶቹን ፋንክሽኖች ምን እንላቸዋለን? ኮንስታንት ፋንክሽን። ኮንስታንት ማለት ራሱ ቋሚ ማለት ነው፣ የማይቀያየር ማለት ነው። የማይቀያየር ማለት ነው። ጥሩ እሺ። ኦኬ f of x is equals to example 1 f of x is equals to 2x plus 1 is a linear function with a is equals to 2 and b is equals to 1. ይሄ እንኳን አያስፈልገንም። ዋናው ነገር ምንድነው? ሊኒየር ኢኩዌሽኖች ምን አይነት ናቸው የሚለውን ብቻ እንድትይዙ ነው የምፈልገው። ያ ማለት f of x is equals to 2x plus 1 f of x is equals to minus x minus 3 f of x is equals to 3 minus 6x. እነዚህ ሁሉ ምንድናቸው? ሊኒየር ፋንክሽን ናቸው። እንዴት ነው የምናውቀው? የኤክስን ፓወር እዚህ ጋር እናያለን። ስንት ነው? 1። እዚህ ጋር ፓወሩ 1፣ እዚህ ጋር ፓወሩ 1። ኮኤፊሺየንቱ ኔጌቲቭ ሆነ ፖዚቲቭ ሆነ 0 አይሆን እንጂ ማለት ነው ምንም አይነት የሚያመጣው ለውጥ የለም። ሊኒየር ፋንክሽንነቱን አያሳጣውም ማለት ነው። ሊኒየር ፋንክሽን እዚህ ጋር ኮኤፊሺየንቱ ስንት ነው? 2። እዚህ ጋር ኔጌቲቭ 1፣ እዚህ ጋር ኔጌቲቭ 6። ኢቭን እንደዚህ f of x is equals to minus x f of x is equals to x. b ብትኖርም ባትኖርም ራሱ ይሄ ነገር ምንድነው? ሊኒየር ነው። ሊኒየር ፋንክሽን ነው። ለምን? እዚች ጋር ፓወሯ 1 ስለሆነች ፓወሯ እዚህ ጋር 1 ናት፣ እዚህም 1 ናት። ፓወሩ 1 ከሆነ ምን ይሆናል? f of x is equals to ax plus b። በዚህ ፎርም እንደፈለገው a እና b እንደፈለጋቸው ቢቀያየሩ a 0 አይሆን እንጂ ማለት ነው። a 0 አይሆን እንጂ b 0 መሆን ይችላል። መብቱ ነው። ከዛ ውጪ አጠቃላይ እነዚህ በእንደዚህ አይነት ፎርም የሚቀመጡ ፋንክሽኖች ምንድናቸው? ሊኒየር ፋንክሽንስ ናቸው ማለት ነው። ሊኒየር ፋንክሽንስ ናቸው። ያውም አርቲሜቲክ ፓተርን ቼክ እናድርግ። ለምሳሌ እዚህ ጋር ቼክ እናድርግ። ነገር ግን ምን መውሰድ አለብን? ናቹራል ነምበር እንውሰድ። እስኪ ናቹራል ነምበር እንውሰድ። x 0 ሲሆን y ስንት ይሆናል? 1። f of 0 ስንት ይሆናል? 1። x 1 ሲሆን f of 1 እዚች ጋር 1 ማስገባት ነው። x ቦታ 1 አስገባው ማለት እዚህ ጋርም 1 ማስገባት አለብኝ። እቺ x 1 ከሆነች እቺም 1 ትሆናለች። 2 ሲባዛ በ1 2 ሲደመር 1 3። x 2 ቢሆን f of 2 እዚች ጋር አስገባት። 2 ሲባዛ በ2 4 ሲደመር 1 5። እሺ የመጨረሻ አንድ ቴስት እናድርግ።
3 እንውሰድ 3 እዚህ ጋር ሲገባ 2 ሲባዛ በ3 6 ሲደመር 1 7 ተመልከቱ 1 3 5 7 በስንት ነው እየጨመረ ያለው በሁለት ነው ከዚህ እዚህ ሲመጣ 2 ነው የጨመረው ከዚህ እዚህ ሲመጣ 2 ነው የጨመረው ከዚህ እዚህ ሲመጣ 2 ነው የጨመረው 2 ስለዚህ ምንድነው ማለት ነው አርቲሜቲክ ፓተርን ነው ማለት ነው አርቲሜቲክ ፓተርን ነው ስለዚህ አርቲሜቲክ ፓተርን ከሆነ መቶኛ ላይ ያለውን ተርም ማወቅ አንችልም እንችላለን መቶኛ ላይ ያለውን ተርም ማወቅ እንችላለን እንዴት እንደዚህ ብለን ነበር እቺን ፎርሙላ አሳይቻችሁ ነበር መቶኛ ላይ ያለውን ተርም ከፈለኩ እዚህ ጋር አስገብቼ ዲ ስንት ነው በዚህ ኬስ a1 ስንት ነው a1 ከ0 ልነሳ ለምሳሌ ከ0 ብነሳ a1 1 ይሆናል a1 1 ይሆናል n ይሆናል የፈለግነውን ማለት ነው ዲስ d2 ይሆናል ለምን 3 ሲቀነስ 1 2 5 ሲቀነስ 3 2 7 ሲቀነስ 5 2 d2 ይሆናል ማለት ስለዚህ ይሄ ኢንፎርሜሽን ካለ ለዲ ለምሳሌ መቶኛ ላይ ያለውን ከሆነ የፈለግነው a100 እኩል ይሆናል a1 ስንት ናት 1 ፕላስ n ማይነስ 1 100 ሲቀነስ 1 ማለት ነው 100 ሲቀነስ 1 ሲባዛ በዲ ዲ ስንት ነው 2 ስለዚህ ይሄን ሲምፕሊፋይ ብናደርግ በቀላሉ መቶኛ ላይ ያለውን ቁጥር ማግኘት እንችላለን ማለት ነው መቶኛ ላይ ያለውን ቁጥር ማግኘት እንችላለን ምን ለማለት ነው የፈለኩት የተወሰኑ 1 2 ተርሞችን ወይ 3 4 ተርሞችን ካወቅ ሌላውን መገመት እንችላለን ለምን አርቲሜቲክ ፓተርን ስላለው ማለት ነው ስለዚህ 3 4 ፖይንቶችን ከግራፉ ላይ ወስጄ ሙሉውን ስኬች ማድረግ እችላለሁ ማለት ነው ለምን አርቲሜቲክ ፓተርን ስላለው ማለት ነው ይሄ እሺ ኤግዛምፕል 2 f of x is equal to 2 ይላል ይሄ ምንድነው ኮንስታንት ፋንክሽን ነው is a constant function to work on graphic functions you can pick a few values of x and calculate the corresponding value of y or f of x ልክ እዚህ ጋር እንዳየነው ማለት ነው የተወሰኑ የx ቫልዩዎችን ወሰድኩ ከዛ corresponding value of y ወይም f of xን ካልኩሌት አድርጉ ከዛ በኋላ ግራፉን ስኬች ማድረግ እችላለሁ እቺን ግራፍ ስኬች ለማድረግ ምንድነው የሚያስፈልገኝ ከኔጌቲቮቹም እዚች ጋርችን ቼክ ማድረግ ኔጌቲቭ 1 f of negative 1 ስንት ይሆናል ኔጌቲቭ 1 እዚህ ጋር አስገቡ 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ሲደመር 1 ኔጌቲቭ 1 ይሆናል ስለዚህ እዚህ ይሄ እነዚህ ሶስቱ ብቻ በቂ ናቸው እነዚህ ሶስቱ ብቻ ለምን ከኔጌቲቭም የተወሰነ ቴስት አደረኩ ዜሮም ላይ ቴስት አደረኩ ከዛስ አንድም ላይ ቴስት አደረኩ ከዚህ በኋላ ግራፉን መስራት ይቻላል ማለት ነው ስለዚህ ይሄን ነው እያለን ያለው then plot the resulting points x, f of x and connect the points ስለዚህ እዚህ ጋር እነዚህን ፖይንቶች እንዴት ማስቀመጥ እንችላለን ኔጌቲቭ 1 ሲሆን x y ስንት ይሆናል ኔጌቲቭ 1 እዚች ጋር ኔጌቲቭ 1 ስትገባ ኔጌቲቭ 2 ሲደመር 1 ፖዚቲቭ ኔጌቲቭ 1 ስለሚሆን ማለት ነው 0 ሲሆንስ x 0 ሲሆን y ስንት ይሆናል 1 x 1 ሲሆን y ስንት ይሆናል 3 ይሆናል x 2 ሲሆን y ስንት ይሆናል 5 x 3 ሲሆን y 7 ይሆናል ማለት ነው ስለዚህ እነዚህን ፖይንቶች ወስደን xy ፕሌን ላይ ወይም ካርቴዥያን ኮኦርዲኔት ላይ እናስቀምጥና ፖይንቶቹን ማገናኘት ምን ይሰጠናል ግራፉን ይሰጠናል ማለት ነው ስለዚህ ይሄን ነው plot the resulting points x, f of x and connect the points የሚለን ይሄንን ነው ማለት ነው እሺ example 3 draw the graph of f of x is equal to 2 draw the graph of f of x is equal to 2 እሺ ይሄ x ነው ይሄ ደግሞ y ነው ወይም f of x ነው
አሁን የተወሰኑ ፖይንቶችን እንውሰድ። የተወሰኑ ፖይንቶችን ለምሳሌ ኤክስ ኔጌቲቭ 1 ሲሆን ኤክስ ኔጌቲቭ 1 ሲሆን ኤክስ 0 ሲሆን ኤክስ 1 ሲሆን ይሄንን ኤክስ ኔጌቲቭ 1 0 1 ሲሆን ማለት ነው ዋይ ስንት ይሆናል? ወይም ኤፍ ኦፍ ኔጌቲቭ 1 ስንት ይሆናል? እዚህስ ኤፍ ኦፍ 0 ስንት ይሆናል? እዚህስ ኤፍ ኦፍ 1 ስንት ይሆናል? ኤክስን ቫልዩ እንደፈለግን ብንቀያይርም ኤፍ ኦፍ ኤክስ ሁሌ ስንት ነው? 2 ነው። ኮንስታንት ፋንክሽን ነው። ስለዚህ እዚህ ጋር ይሄ 2 ይሆናል፣ ይሄም 2 ይሆናል፣ ይሄም 2 ይሆናል ማለት ነው። ኤክስ እንደፈለገ ቢቀያየር እዚህ ጋር የሚያመጣው ኢፌክት የለም። ስለዚህ የዚህ ግራፍ ምን ይሆናል ማለት ነው? አሁን ይሄንን በኦርደር ፔር ብናስቀምጠው ይሄ መጀመሪያው ምን ይሆናል? ኔጌቲቭ 1 ኮማ 2 ሁለተኛውስ 0 ኮማ 2 ሶስተኛውስ 1 ኮማ 2 1 ኮማ 2 አሁን እነዚህን ፖይንቶች እንውሰድና እዚህ ኤክስ ዋይ ፕሌኑ ላይ እናስቀምጠው። ኔጌቲቭ 1 ኮማ 2 ማለት ኤክስ ኔጌቲቭ ነው። እዚች ጋር ለምሳሌ እቺ ኔጌቲቭ 1 ብትሆን ዋይ ደግሞ 2 እዚህ ጋር ቢሆን ዋይ። ስለዚህ እቺ ፖይንት ምን ትሆናለች ማለት ነው? -1 ኮማ 2 ትሆናለች። -1 ኮማ 2 ትሆናለች ማለት ነው። እቺ ፖይንት -1 ኮማ 2 ትሆናለች። ከዛስ እንደገና ደግሞ 0 ሲሆን ኤክስ 0 ሲሆን ዋይ ስንት ነው? 2። እቺን ፖይንት እንደዚች ቲክ እናረጋታለን ማለት ነው። ኤክስ 1 ሲሆን ዋይ ስንት ይሆናል? እቺ 1 ብትሆን ኤክስ 1 ስትሆን ዋይ ስንት ይሆናል? 2። አሁንም እቺ ጋር ተመጣጣለች ማለት ነው። ከዛስ ፖይንቶቹን ኮኔክት ማድረግ። ለዚህን ኮኔክት ሳደርገው እንደዚህ አይነት ቅርጽ ይኖረዋል ማለት ነው። እንደዚህ አይነት ቅርጽ ይኖረዋል። ስለዚህ ይሄ ግራፍ ይሆናል የኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 2 ግራፍ ይሆናል ማለት ነው። ሁሌ ኤክስ እንደፈለገው እየተቀየረ እየጨመረ ቢሄድ ኤክስ እንደፈለገው ኔጌቲቭ እየሆነ እየቀነሰ ቢሄድ ዋይ ምንድነው? ሁሌ 2 ዋይ 2 ነው። ሁሌ ዋይ አይቀየርም ማለት ነው። ለምን? ኢትስ ኤ ኮንስታንት ፋንክሽን ነው፣ አይቀየርም። አይሞቀው አይበርደው፣ በቃ 2 ይሆናል ማለት ነው። ሁሌ 2 ይሆናል። ማለት ነው። እሺ Okay, fill in the blank in the tables shown in table 1.7 for the function f of x is equals to x and draw its graph level. f of x is equals to x. f of x is equals to x ከሆነ እኮ ሁለቱም አንድ ናቸው። ምንም የሚያስፈልግ ነገር የለም። ይሄ -3 ይሆናል። ይሄ -2፣ -1፣ 0፣ 1፣ 2፣ 3 ይሆናል። ለምን? x እና f of x እኩል ናቸው ብሎናል እዚህ ጋር። x እና f of x እኩል ናቸው። ስለዚህ -3 ሲሆን -3፣ -2 ሲሆን -2፣ -1 ሲሆን -1፣ 0 ሲሆን 0፣ 1 ሲሆን 1፣ 2 ሲሆን 2፣ 3 ሲሆን 3። ስለዚህ አሁን ፖይንቶቹን እንውሰዳቸው። ፖይንቶቹን ከ-3 እስከ 3 ድረስ ነው። ስለዚህ ምን እናድርግ ማለት ነው? -3 ኮማ -3 -2 ኮማ -2 የቱን ነው እየወሰድን ያለ ነው? እዚህ ጋር እነዚህ። ይሄ ማለት ምን ማለት ነው? -3 ኮማ -3። ይሄኛውስ -2 ኮማ -2። ይሄኛውስ -1 ኮማ -1። ይሄስ 0 ኮማ 0። ይሄስ 1 ኮማ 1። ይሄ 2 ኮማ 2። ይሄኛው 3 ኮማ 3። እነዚህ ፖይንቶች ናቸው ማለት ነው። እነዚህ ፖይንቶች ናቸው። የግድ እነዚህን ሁሉ መውሰድ አይጠበቅብንም። እነዚህን ብቻ እንውሰዳቸው እስኪ። በቂ ናቸው። እነዚህ ሶስቱ ብቻ በቂ ናቸው። ስለዚህ -1 ኮማ -1፣ 0 ኮማ 0፣ 1 ኮማ 1 እነዚህ በቂ ናቸው። ምንም ችግር የለም። ስለዚህ -1 ኮማ -1 ማለት -1 ሲሆኑ ማለት ነው። ስለዚህ የዚህ ግማሽ ይሄ ማለት ነው። እቺ -1 ትሆናለች። ይሄ ደግሞ እዚህ ጋር -1 ይሆናል። ስለዚህ እነዚህን ሁለት ፖይንቶች የሚያገናኝልን ይሄ ይሆናል ማለት ነው።
እቺ ፖይንት እንዴት ትነበባለች? -1 ኮማ -1 በዚህ መልኩ እናነባታለን። ይሄ 0,0 ኦሪጅን ላይ ማለት ነው ሁለቱም 0 የሚሆኑበት ይሄ ፖይንት ይሆናል። ከዛ 1,1 እቺ አንድ ናት፣ እቺ አንድ ናት። ስለዚህ 1,1 እነዚህ ሁለቱም የሚገናኙበት ፖይንት ይሄ ይሆናል ማለት ነው። ይሄ ይሆናል ማለት ነው። ለምሳሌ -2ንም እናካት ከተባለ ይሄው እንመጣለን። ከዚህ -2 ይሄ ይሆናል ማለት ነው። ከዚህም -2 ነው፣ ከዚህም -2 ነው። ይሄ ፖይንት ማለት ነው። 2,2ንም ኢንክሉድ እናድርግ ከተባለ 2,2 እዚህ እንመጣለን። 2 ዩኒት ከዛ ወደ ላይ 2 ዩኒት። ይሄ ሁለቱን የሚያገናኝ ፖይንት ይሆናል ማለት ነው። ይሄ ፖይንት ሁለቱንም የሚያገናኝ ፖይንት ይሆናል። ይሄ 1,1 ይሄ ኦሪጅን፣ ይሄ ደግሞ -1,1 ይሄኛው -2,-2 ይሆናል። ከዚህ በኋላ ኮኔክት ማድረግ ይሆናል ማለት ነው። እያለ ሄዳል ማለት ነው። እያለ ሄዳል በቃ እስከ መጨረሻው። ከታችም እንደዛው እያለ ይሄዳል። ስለዚህ ይሄ ግራፍ የማግራፍ ይሆናል ማለት ነው። የy x ግራፍ ይሆናል ማለት ነው። ሶ እዚች ጋር በቀስት እንደዚህ እናሳያለን። ቀስቷ ምን ታሳያለች? ይቀጥላል ማለት ነው። ስለዚህ ይሄ የf of x x ግራፍ ይሆናል ማለት ነው። የf of x x ግራፍ ይሆናል ማለት ነው። ጥሩ፣ ሌላ የተጠየቅነው ነገር የለም። ድሮ ኢትስ ግራፍ ነው የሚለን። እሺ ኦኬ። ኤግዛምፕል 5 ምን ይላል? ኮንሲደር ዘ ሊኒየር ፋንክሽን f of x x + 3። አሁን ኤም ቢም አሉ ማለት ነው። f of x x + 3 and evaluate the values of the function for the x values in the table 1.9 and draw its graph ይለናል። ጥሩ እሺ፣ አሁን ተመልከቱ f of x x + 3 ነው። እንደ ቅድሙ f of x x አይደለም። ስለዚህ -4 ሲሆን x -4 ሲሆን f of x -4 ከሆነ እዚች x ቦታ ላይ ስንት እንተካለው? -4 እንተካለው። -4 f of x ግን ከማጋ እኩል ነው? ከx + 3 ጋር። ነገር ግን የx ቦታ በማታ ይዟል በ-4። ለምን? x ሲሆን -4 ስለሆነ ማለት ነው። ስለዚህ እዚች x ቦታም ጋር -4ን አስገባለሁ ማለት ነው። -4ን አስገባለሁ ማለት ነው። ስለዚህ -4 ከዛስ ሲደመር 3 -4 ሲደመር 3 4 ብር ዕዳ አለብኝ። 3ቱን ከፈልኩ ስንት ይቀርብኛል? አንድ ብር ዕዳ ማለት ነው። ስለዚህ እቺ -1 ትሆናለች፣ እቺ -1 ትሆናለች። -3 ይላል እዚህ ጋር ደግሞ x -3 ሲሆን አሁን እነዚህ ቴስቲንግ ፖይንት ናቸው። ቴስት የምናደርግበት ነው። ከዛስ ኮኔክት እናደርጋለን እስከ መጨረሻው። ለምን? በተመሳሳይ ፓተርን ነው የሚሄደው። ለምን? አርቲሜቲክ ፓተርን ስለሆነ ማለት ነው። ስለዚህ x ደግሞ -3 ሲሆን -3 ያስገባለሁ ማለት ነው። x ቦታ እኩል ይሆናል። እዚች ጋርም -3 እንተካለው። -3 ሲደመር 3 ይሄ ስንት ይሆናል? 0 ይሆናል። እንደገና f of -2 x -2 ሲሆን ደግሞ -2 እኩል ይሆናል -2 + 3 ይሄ ስንት ይመጣል? 1 ይመጣል ማለት ነው። እሺ f of x ቦታ ላይ x ቦታ ላይ -1 ደግሞ ስተካ -1 ሲደመር 3 ይሄ ስንት ይሆናል? 2። ስለዚህ አሁን የት ደርሰናል? እዚች ጋር ደርሰናል። እዚህ ጋር ደግሞ ልምጣ። f of 0 ማለት x ቦታ ላይ 0 ሲገባ ማለት ነው። ምን ይሆናል? 0 ሲደመር 3 0 እኩል ይሆናል 0 ሲደመር 3 ይሄ ስንት ይሆናል? 3 ይሆናል። እንደገና f of 1 x1 ስትሆን f of 1 እኩል ይሆናል x ቦታ ላይ 1 መተካት 1 ሲደመር 3 ይሄ ስንት ይመጣል? 4 የመጨረሻ x2 ስትሆን 2 + 3 ይሄ ስንት ይመጣል? 5። ተመልከቱ በስንት ነው እየጨመረ ያለው? -1 0 1 2 3 4 5
በአንድ በአንድ ነው እየጨመረ ያለው። በአንድ በአንድ ነው እየጨመረ ያለው ማለት ነው። በአንድ በአንድ ነው እየጨመረ ያለው። ስለዚህ ምንድነው ይሄ? አርትሜቲክ ፓተርን ነው። አርትሜቲክ ፓተርን ነው። እዚች ጋር ያለችው የኤክስ ኮፊሸንት ስንት ናት? አንድ። የኤክስ ኮፊሸንት አንድ ናት። ስለዚህ በአንድ በአንድ እየጨመረ ይሄዳል ማለት ነው። እዚህ ጋርም ተመልከቱ የኤክስ ኮፊሸንት ስንት ነው? አንድ። ስለዚህ በአንድ በአንድ ነው እየጨመረ የሚሄደው። ሌላ ይሄኛውን ደግሞ ብናይ f of x = 2x + 1 የኤክስ ኮፊሸንት ስንት ነው? 2። ስለዚህ በሁለት በሁለት እየጨመረ ይሄዳል። ኔጌቲቭ 1 ከዛ 1 3 5 7 ይሄም ከዚህ እስከዚህ የጨመረው ስንት ነው? 2 ነው። አያችሁ 2 2 2 2 የኤክስ ኮፊሸንትና እየጨመረ የሚሄድበት ሬት ምንድናቸው? ኮመን ዲፈረንሱ እቺ ዲ ማለት ናት አንድ ናቸው ማለት ነው። አንድ ናቸው ማለት ነው። እሺ አሁን ወደ ግራፋችን እንሂድ። ስለዚህ ኔጌቲቭ 4 ሲሆን ኔጌቲቭ 1፣ ኔጌቲቭ 3 ሲሆን 0፣ ማይነስ 2 ሲሆን 1 2 3 4 5። ለምን? አርትሜቲክ ፓተርን ነው። በቃ በአንድ በአንድ ነው እየጨመረ የሚሄደው። ይሄንን ማስገባት ይቻላል ማለት ነው። አሁን ድሮ እናድርግ እስኪ አሁን ድሮ ለማድረግ ይሄን ሁሉ ፖይንት ከምንወስድ የተወሰኑ ፖይንቶችን ብቻ እንውሰድ። ማስቀመጥ ይቻላል ይሄንን ባለበት። እሺ ኔጌቲቭ 4 ኮማ 1 ኔጌቲቭ 4 ኮማ ማይነስ 1 ሌላስ ማይነስ 3 0 ማይነስ 3 0 ማይነስ 2 ኮማ 1 ማይነስ 1 ኮማ 0 ሌላስ 0 ኮማ 1 1 ኮማ አይደለም እንደዚህ አይደለም። ማይነስ 1 ሲሆን 2 ማይነስ 1 ሲሆን 2 ማይነስ 1 ሲሆን 2 0 ሲሆን 3 0 ሲሆን 3 0 3 1 4 2 5 2 5 እንደዚህ ነው። ምክንያቱም በአንድ በአንድ ነው እየጨመረ ያለው። ማይነስ 1 0 1 2 3 4 5 እነዚህን ፖይንቶች እናስቀምጣቸው እዚህ ላይ እናስቀምጣቸው ማለት ነው። ማይነስ 4 ኮማ ማይነስ 1 ኤክስ ማይነስ 4 ሲሆን ዋይ ስንት ነው? ኔጌቲቭ 1 ኔጌቲቭ 1 ማለት ደግሞ እቺ ናት። ስለዚህ እቺ ፖይንት ማለት ናት። እቺ ፖይንት ኤክስ ኔጌቲቭ 4 ሲሆን ዋይ ኔጌቲቭ 1 እቺ ፖይንት ማለት ናት። ወደዚህ ኔጌቲቭ 4 ዩኒት እንመጣና ከዛስ ኔጌቲቭ 1 ዩኒት ደግሞ 1 ዩኒት ወደ ታች እንመጣለን ማለት ነው። እሺ ይሄን ጨረስን። ከዛስ ኔጌቲቭ 3 ኮማ 0 ኔጌቲቭ 3 ኮማ 0 ኤክስ ኔጌቲቭ 3 ሲሆን ዋይ 0 ነው። ያ ማለት እቺ ፖይንት ማለት ናት። ይሄ ኔጌቲቭ 3 ነው። ስለዚህ እቺ ፖይንት ምን ናት? ኔጌቲቭ 3 ኮማ 0 ናት ማለት ነው። ኔጌቲቭ 3 ኮማ 0 ከዛስ ኔጌቲቭ 2 ኮማ 1 እቺ 1 ናት። ኔጌቲቭ 2 ኮማ 1 ማለት እቺ ፖይንት ትሆናለች ማለት ነው። እቺ ፖይንት ትሆናለች። ኤክስ ኔጌቲቭ 2 ነው፣ ዋይ ደግሞ 1 ነው። ጥሩ እሺ አሁን ኔጌቲቭ 2 ኮማ 1ን ከወሰድኩ ኔጌቲቭ 1 ኮማ 2ንም ልውሰድ። ኤክስ ኔጌቲቭ 1 የሚሆነው እዚች ጋር ነው። ዋይ ደግሞ 2 ዋይ 2 ደግሞ የሚሆነው እዚች ጋር ይሆናል ማለት ነው። ኔጌቲቭ 1 በኤክስ አቅጣጫ ይሄው መጣው። ከዛ 2 ዩኒት ደግሞ ወደ ላይ እዚህ ጋር ስመጣችን ፖይንት አገኛታለሁ ማለት ነው። ከዛ 0.3 ኤክስ 0 ዋይ 3 የሚሆነው የቱ ጋር ነው? እዚች ጋር ይሆናል። እዚች ፖይንት ላይ ይሆናል። ምክንያቱም እቺ ፖይንት 3 ስለሆነች ማለት ነው። ጥሩ 1.4 ኤክስ 1 ሲሆን ዋይ 4 ኤክስ 1 ማለት እቺ ናት። ኤክስ 1 ማለት እቺ ናት። ዋይ = 4 ማለት ደግሞ ይሄ ነው። ከዛስ ኤክስ 2 ሲሆን ዋይ 5 ሰምዌር እዚህ አካባቢ ይሆናል ማለት ነው። ይሄን ግራፍ ብናረዝመው እዛ አካባቢ ይሆናል። ከዚህ በኋላ ምን ማድረግ ነው? ኮኔክት ማድረግ ይሆናል ማለት ነው። እያለ ይቀጥላል። በዚህም እንደዛው
በዚህም እንደዛው በዚህ አይነት መልኩ ይቀጥላል ማለት ነው። በዚህ መልኩ ይቀጥላል። ስለዚህ ይሄ ግራፍ የማ ግራፍ ነው ማለት ነው? ይሄ ግራፍ y = x + 3 y = x + 3 y = x + 3 ይሄን ይመስላል ማለት ነው ግራፋችን። ጥሩ እዚህ ጋር አለ ለካ f of x = x + 3 እዚሁ ጋር አለ። እሺ example 6 draw the graph of the following functions in the same Cartesian coordinate system እዚህ ጋር አራት የተሰጡ ሊኒየር ፋንክሽኖች አሉ። የአራቱንም ግራፍ በአንድ ካርቴዥያን ኮኦርዲኔት ሲስተም ላይ አሳዩ ነው የሚለው። እናሳያለን። አንድ ማወቅ ያለባችሁ ነገር f of x = x plus የሆነ ቁጥር g of x = -x plus የሆነ ቁጥር h of x = 2x plus የሆነ ቁጥር h of k of x = -2x plus የሆነ ቁጥር ምንም ችግር የለውም። አሁን እዚህ ጋር የx ኮኤፊሺየንት ምንድነው? ፖዚቲቭ ነው። እዚህ ጋር ስንመጣ የx ኮኤፊሺየንት ምንድነው? ኔጌቲቭ ነው። እዚህ ስንመጣ የx ኮኤፊሺየንት ፖዚቲቭ ነው። ቁጥሩ አጠገቡ ያለው ማተር አያደርግም። ምንም ችግር የለውም። እሱ ትኩረት መስጠት የፈለኩት ሳይኖቹ ላይ ስለሆነ ነው። ፖዚቲቭ ከሆነ የx ኮኤፊሺየንት የy እና የx ኮኤፊሺየንቶች ፖዚቲቭ ከሆኑ ፋንክሽናችን ኢንክሪዚንግ ፋንክሽን እንለዋለን። ነገር ግን g of x ፖዚቲቭ ሆኖ ልክ በዚህ አቀማመጥ ማለት ነው። የx ኮኤፊሺየንት ኔጌቲቭ ከሆነ ፋንክሽናችን ዲክሪዚንግ ፋንክሽን ይሆናል። ተመልከቱ። ይሄን ግራፍ ብናይ ለምሳሌ ይሄ x ይሄ f of x ቢሆን እዚህ ውስጥ ሁለቱም ምንድናቸው? xም yም ፖዚቲቭ ናቸው። እዚህ ሁለቱም ኔጌቲቭ ናቸው። xም y እዚህ ስንመጣ ግን x ኔጌቲቭ ይሆንና y ፖዚቲቭ ይሆናል። እዚህስ x ፖዚቲቭ ይሆንና y ኔጌቲቭ ይሆናል። ዩሲ ተቃራኒ ሳይን አላቸው ማለት ነው። እዚህና ኳድራንት 2 እና ኳድራንት 4 ላይ x እና y ተቃራኒ ሳይን አላቸው ማለት ነው። አንዱ ፖዚቲቭ ከሆነ ሌላኛው ኔጌቲቭ፣ አንዱ ኔጌቲቭ ከሆነ ሌላኛው ፖዚቲቭ ይሆናል ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄ ዲክሪዚንግ ፋንክሽን ይሆናል። አለመግባባት አለ ማለት ነው። አንደኛው ፖዚቲቭን ሲያስብ ሌላኛው ኔጌቲቭ። ይሄ ከዛ ውጤቱ ምን ይሆናል? ይወርዳል። ጥሩ ነገር አይመጣም ማለት ነው። ስለዚህ ልክ ይሄን ግራፍ f of x = x plus 2 ካያችሁ ፖዚቲቭ ነው የዚህ ኮኤፊሺየንት ፖዚቲቭ ነው። ይሄ ኔጌቲቭም ይሁን ፖዚቲቭ ምንም ችግር የለውም። ዋናዎቹ ከተስማሙ እነዚህ ምንም ይመጣ ነገር የለም ማለት ነው። እዚህ ጋር ስንመጣ ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ይሄኛው ኔጌቲቭ ነው፣ ይሄ ፖዚቲቭ ነው። ስለዚህ ውጤቱ ምን ይሆናል? የዚህ ፋንክሽን ዲክሪዚንግ ፋንክሽን ነው የሚሆነው። ዲክሪዚንግ ምክንያቱም ይሄ ጥሩ ያስባል፣ ጥሩ ነገር ያስባል። ይሄ ኔጌቲቭ ነገር ያስባል ማለት ነው። አንድ ቤተሰብ እኮ ናቸው። ተመልከቱ። ይሄ g of x ነው፣ ይሄ x ነው። እዚህ ጋር ይሄ g of x ነው፣ g of x አባት ነው፣ ይሄ ልጅ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄ ዲክሪዚንግ ፋንክሽን ይሆናል። ኦፖዚት ሆኗ አልተስማሙም እኮ አንደኛው ሲሰራ ሌላኛው ያበላሻል ማለት ነው። h of x ላይ ስንመጣ 2x plus 2 ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ፖዚቲቭ። ስለዚህ ምን ይሆናል? መግባባት አለ ማለት ነው። ፋንክሽናችን ኢንክሪዚንግ ፋንክሽን ይሆናል ማለት ነው። እዚህ ተቃራኒ ነው። ነገር ግን እንደዚህ ቢሆንስ ኔጌቲቭ g of x is equals to ኔጌቲቭ x plus 2 ቢሆን ይሄን ሲምፕሊፋይ ስናደርገው በኔጌቲቭ ስናበዛው እንዳለ ምን ይሆናል? g of x በኔጌቲቭ ሲባዛ ይሄ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። ኔጌቲቭ በኔጌቲቭ ይሄም x ይሆናል። ይሄስ ማይነስ 2 ይሆናል። ስለዚህ እዚህ ኳድራንት ውስጥም ቢሆን ኔጌቲቭ ቢሆንም ችግር የለውም። ለምን? መግባባት አለ። በኔጌቲቭም ቢሆን አትሊስት ሁለቱ ምንድናቸው? ይግባባሉ ማለት ነው። ስለዚህ ውጤቱ ምን ይሆናል? ኢንክሪዚንግ ይሆናል ማለት ነው። ይጨምራል ማለት ነው። ከተግባቡ ይጨምራል ማለት ነው። ለምን? ተመሳሳይ ሐሳብ አላቸውና። ስለዚህ
እነዚህ ሁለቱ ፋንክሽኖች ኢንክሪዚንግ ፋንክሽን ናቸው። እነዚህ ሁለቱ ደግሞ ዲክሪዚንግ ፋንክሽን ናቸው። ኢንክሪዚንግ ፋንክሽኖች ከዚህ ወደዚህ ነው የሚሄዱት። ከዚህ ወደዚህ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ኢንክሪዚንግ ፋንክሽን ከሆነ ኳድራንት 3 እና ኳድራንት 1ን ይረግጣል ያለ ጥርጥር ማለት ነው። ዲክሪዚንግ ፋንክሽን ከሆነ ግን ምንድነው? ዲክሪዚንግ ፋንክሽን አንዱ ፖዚቲቭ ሌላኛው ኔጌቲቭ ነው የሚሆነው፣ የተለያየ ማለት ነው። ስለዚህ ከዚህ ወደዚህ ይሆናል ማለት ነው። እንደዚህ ይሆናል። ዲክሪዚንግ እየወረደ ነው። ይሄኛውስ እየወጣ ነው ወደ ላይ፣ ኢንክሪዚንግ ኢንክሪዝ እያደረገ ነው። ይሄስ ከላይ ወደ ታች እየተፈጠፈጠ ነው ያለው። ይሄኛው ዲክሪዚንግ ነው፣ ከላይ ወደ ታች እየተፈጠፈጠ። ይሄስ ወደ ላይ እየወጣ ነው ያለው ማለት ነው። መጀመሪያ ይሄንን ኮንሰፕት ማወቅ ያስፈልጋል። እኔ አሁን ይሄን ግራፍ f of x = x + 2 እንዲሁ በአይናችሁ አይታችሁ ምን ማለት ትችላላችሁ? ይሄ ግራፍ ከኳድራንት 3 ወደ ኳድራንት 2 ነው የሚወጣው ማለት ትችላላችሁ ማለት ነው። ለምን? ፖዚቲቭ ነው። የቱ ጋር ነው x እና y ን የሚቆርጠው የሚለውን እንመጣበታለን። ነገር ግን ከየት ወዴት ይሄዳል የሚለውን ራሱ በአይምሯችን ማወቅ እንችላለን ማለት ነው። ይሄኛው g of x = -x + 2 ይሄ ፖዚቲቭ እና ኔጌቲቭ ስለሆኑ x እና y ፖዚቲቭ እና ኔጌቲቭ የሚሆኑበት ኳድራንት 2 እና ኳድራንት 4 ስለሆነ ከኳድራንት 2 ወደ ኳድራንት 4 ነው ፍጥፍጥ የሚለው ማለት ትችላላችሁ ማለት ነው። እንደዚህ አይታችሁ ይሄ ግራፍ እንደዚህ እንደሚመጣ ማወቅ ይችላል። ለምን? x እና y ተቃራኒ ሳይን ያላቸው ኳድራንት 2 እና ኳድራንት 4 ላይ ስለሆነ፣ ተመሳሳይ ሳይንስ ያላቸው የት ነው? ኳድራንት 3 እና ኳድራንት 1 ላይ ስለሆነ ማለት ነው። ስለዚህ እነዚህ ሁለቱ ይሄና ይሄ ኔጌቲቭ ስላላቸው ይሄ ደግሞ ፖዚቲቭ ስለሆነ ግራፋችን እንደዚህ አይነት ሼፕ እንዳለው ኢዚሊ ማወቅ እንችላለን ማለት ነው። ዲክሪዚንግ ነው። እነዚህ ሁለቱስ ኤ እና ሲ ላይ ስንመጣ ደግሞ ፖዚቲቭ ስለሆኑ ተመሳሳይ ሳይን ስላላቸው ማለት ነው ፖዚቲቭ ናቸው። ዋይ እና ኤክስ ተመሳሳይ ሳይን ስላላቸው ማለት ነው። ከኳድራንት 3 ወደ ኳድራንት 2 እንደሚሄድ እናውቀዋለን በአይናችን አይተን ማለት ነው። የቱ ጋር ነው እየቆራረጠ የሚለውን ደግሞ አሁን አሳያችኋለሁ። የቱ ጋር እንደሚቆርጥ ኢዚሊ ማወቅ የምንችል ከሆነ ከየትኛው ኳድራንት ወደ የትኛው ኳድራንት እንደሚሄድ ካወቅን በእጃችን በቀላሉ ግራፉን መስራት እንችላለን ማለት ነው። ጥሩ እሺ፣ f of x = x + 2 ምን አሰብኩኝ? እያንዳንዱን ለየብቻ አንሳለው። በዛውም እንዴት ግራፉ እንደሚሳል በቀላሉ ማወቅ እንችላለን ማለት ነው። f of x = x + 2 እንደዚህ ነው የሚሆነው ወይስ እንደዚህ ነው የሚሆነው? ኢንክሪዚንግ እየጨመረ ነው የሚሄደው። ለምን? ፖዚቲቭ ስለሆነ እየጨመረ ይሄዳል። አንደኛው ኔጌቲቭ ቢሆንስ እየቀነሰ ይሄዳል ማለት ነው። እንደዚህ። ስለዚህ ከዚህ ወደዚህ እንደሚሄድ እንደዚሁ አይቼ አውቄያለሁ ማለት ነው። አሁን ደግሞ ኤክስን እና ዋይን የቱ ጋር ይቆርጧል የሚለውን ኤክስ እና ዋይን የቱ ጋር ይቆርጧል የሚለውን ለማወቅ ኤክስ ሲቆረጥ ለምሳሌ እዚህ ጋር ኤክስ ሲቆረጥ እዚህ ጋር ቢሆን የዋይ ቫልዩ ምንድነው? እዚህ ፖይንት ላይ ኤክስ ሲቆረጥ እዚህ ጋር የዋይ ቫልዩ ምን ይሆናል? 0። እዚህ ኤክስ አክሲስ ላይ በአጠቃላይ እንዲህ ሆሪዞንታሊ እስከሄድን ድረስ የዋይ ቫልዩ ምንድነው የሚሆነው? 0 ነው የሚሆነው። የዋይ ቫልዩን ለማንበብ ወይ ወደ ላይ ከፍ ማለት አለብን ወይ ወደ ታች ዝቅ ማለት አለብን። ስለዚህ ኤክስ አክሲስ ሲቆረጥ የዋይ ቫልዩ ስንት ይሆናል? 0 ይሆናል ማለት ነው። ለምን? እስኪ እዚህ ጋር ነው እቺ ኦሪጅን ናት አይደል? እቺ ኦሪጅን ማለት 0,0 ናት። እዚህ ጋር ቆሜ የዋይን ቫልዩ ማነባው እቺን 0 ነው። እንደዚህና እንደዚህ እጄ ማንበብ አልችልም። ልክ ከፍ ብዬ እዚህ ጋር ከመጣው የዋይ ቫልዩ ስንት ይሆናል? 2 ይሆናል። ወደ ታች ዝቅ ስልስ እየቀነሰ ይመጣና ልክ አክሲሱ ላይ ስደርስ የዋይ ቫልዩ ስንት ይሆናል? 0 ነው የሚሆነው። 0 ይሆናል ማለት ነው። ሶ የኤክስ አክሲስ ሲቆረጥ ክሮስ ሲደረግ ልክ ግራፏ ላይ ማለት ነው እቺ ፖይንት ላይ የዋይ ቫልዩ ምን ይሆናል? 0 ይሆናል። ስለዚህ የዋይ ቫልዩን 0 እናድርግ። እዚህ ጋር የዋይ ቫልዩን 0 ላድርግ። ይሄ ነው ዋይ ማለት። ይሄን የዋይ ቫልዩ 0 ሳደርግ
0 እኩል ይሆናል ኤክስ ሲቀነስ 2 0 እኩል ይሆናል ኤክስ ሲቀነስ 2 እቺን ሶልቭ እናድርጋት ኤክስ ኢዝ ኢኳልስ ቱ ስንት ይሆናል 2 ኤክስ ኢዝ ኢኳልስ ቱ 2 ኤክስ 2 የሆነችው ዋይ ስንት ሆኖ ነው ወይም ኤፍ ኦፍ ኤክስ 0 በቃ እቺን ፖይንት እንይዛታለን ማለት ነው እቺን ፖይንት እንይዛታለን ስለዚህ ኤክስ የቱ ጋር እንደሚቆረጥ አውቀናል ማለት ነው አሁን ደግሞ ዋይ የቱ ጋር እንደሚቆረጥ ለማወቅ ለምሳሌ ዋይ እዚች ጋር ብትቆረጥ የኤክስ ቫልዩ ስንት ይሆናል 0 ለምን የኤክስን ቫልዩ ለማንበብ ወይ ወደ ግራ ወይ ወደ ቀኝ መንቀሳቀስ አለብኝ አሁን ግን ዋይ አክሲስ ላይ ነው ያለሁት እዚች ዋይ አክሲስ ላይ ከሆንኩ የምትታየኝ የኤክስ ቫልዩ ኦሪጅን ላይ ያለችው እቺ 0 ናት የምትሆነው ስለዚህ ኤክስን 0 ሳደርግ ምንድነው የዋይ ቫልዩ የሚሆነው ሚለውን ማወቅ አለብን ማለት ነው ስለዚህ ኤፍ ኦፍ ኤክስ እኩል ይሆናል ወይም ኤፍ ኦፍ 0 ኤክስ 0 ስትሆን ማለት ነው ኤፍ ኦፍ 0 እኩል ይሆናል ኤክስን 0 እናድርገው 0 ሲደመር 2 ስለዚህ ኤፍ ኦፍ 0 ስንት ይሆናል 2 ይሆናል ማለት ነው ኤክስ 0 ስትሆን ዋይ ስንት ይሆናል 2 በቃ እነዚህ ሁለት ፖይንቶች ይሄን ግራፍ ለመስራት ምንድናቸው በቂ ናቸው ማለት ነው ኦኬ እዚህ ጋር እንደስተት አለ ምክንያቱም ይሄ ኤክስ + 2 ነው የሚለው እዚህ ጋር ኤክስ ማይነስ ነው ያልነው እቺን ኤክስ + 2 ላድርጋት ፕላስ ስለሆነ ስለዚህ እቺ ኔጌቲቭ ትሆናለች እቺ ኔጌቲቭ ትሆናለች ለምን ነው የተጠራጠርኩት 20 ይላል እኮ 20 ይላል 20 ከሆነ እዛ ነው 02 ደግሞ እዚህ ነው እንደዚህ ሊመጣ ነው ማለት ነው ነገር ግን እንደዚህ አይቼ ግራፍ ወደዛ እንደሆነ ስለማቅ አልቀበለውም ማለት ነው የሆነ የሰራው ስህተት እንዳለ ማወቅ እችላለሁ ማለት ነው በቀላሉ ስለዚህ አሁን እነዚህን ፖይንቶች እናስቀምጥ -2,0 -2,0 ማለት እቺ ፖይንት ናት 0,2 ኤክስ 0 ሆኖ ዋይ 2 የሚሆነው እቺ ፖይንት ናት አለቀ በቃ እነዚህን ሁለት ፖይንቶች ካገኘን ግራፉን ሰራን ማለት ነው ከዚህ በኋላ ምን ማድረግ ነው ይሄንን ኮኔክት ማድረግ በዚህ መልኩ ማስቀመጥ ወደታችም ስለሚቀጥል ማለት ነው ስለዚህ ይሄ ግራፍ የማግራፍ ነው የኤፍ ኦፍ ኤክስ x + 2 ግራፍ ይሆናል የኤፍ ኦፍ ኤክስ x + 2 ግራፍ ይሆናል ማለት ነው ስንት ፖይንት ነው የተጠቀምኩት 2 ፖይንት ብቻ 2 ፖይንት ሊኒየር ፋንክሽን ከሆነ 2 ፖይንት በቂ ነው ስለዚህ በዚህ መልኩ ግራፋችንን በቀላሉ መስራት እንችላለን ማለት ነው እሺ ቢ ላይ እንምጣ ቢ ላይ ስንመጣ ደግሞ ኔጌቲቭ አለ እዚህ ጋር ግራፉ እንደዚህ እንደሚመጣ አውቀዋለሁ ማለት ነው ይሄም ለምን ያግዘኛል ስህተት እንዳልሰራ በቃ እንደዚህ እንደሚመጣ አውቃለሁ ግን ኤክስ እና ዋይን የቱ ጋር እንደሚቆርጠው ነው ወይም ኤክስ እና ጂ ኦፍ ኤክስን የቱ ጋር እንደሚቆርጠው ነው ማላውቀው እሷን ደግሞ እንዴት ማግኘት እንችላለን በዚህ መልኩ አንዴ ኤክስን 0 አድርጉ በቃ ኤክስን 0 ቀጣይስ ዋይን 0 አለቀ ኤክስን 0 አድርጉ እዚህ ጋር ኤክስ 0 ሲሆን ጂ ኦፍ 0 ስንት ይሆናል 2 ምክንያቱም እዚህ ጋር 0 ከሆነ ይሄ ኤክስ 0 ከሆነ 0ን እዚህ ጋር ስናስገባ ይሄ 0 ይሆናል 0 ሲደመር 2 በኦርደር በፖይንት መልክ በኦርደር ፔር ስናስቀምጠው ኤክስ 0 ሲሆን ኤክስ መጀመሪያ ስለሚጻፍ ማለት ነው ኤክስ 0 ሲሆን ዋይ 2 ይሆናል በዚህ መልኩ እናስቀምጥ ከዛስ ዋይን 0 እናድርግ ኦር ጂ ኦፍ ኤክስን 0 እናድርግ ተመሳሳይ ስለሆነ ዋይን 0 እናድርግ ወይም ጂ ኦፍ ኤክስን 0 እናድርግ ስለዚህ ይሄን 0 ስናደርግ 0 እኩል ይሆናል ኔጌቲቭ ኤክስ ሲደመር 2 ይሄን 0 አደረኩት ከዛ 0 እኩል ይሆናል ኔጌቲቭ ኤክስ ሲደመር 2 አሁን ለኤክስ ሶልቭ እናድርግ ለኤክስ ሶልቭ ስናደርግ ከዚህ ላይ ኤክስ ስንት ይሆናል 2 ኤክስ 2 ይሆናል ማለት ነው አሁን ይሄንን በፖይንት እናስቀምጠው ልክ በዚህ መልኩ ማለት ነው በዚህ መልኩ እናስቀምጠው 2 ኤክስ 2 ሲሆን ዋይ ስንት ነበር 0
በቃ እነዚህ ሁለት ፖይንቶች በቂ ናቸው። እነዚህ ሁለት ፖይንቶች በቂ ናቸው። እሺ 0,2 ኤክስ 0 ሲሆን ዋይ ስንት ነው? 2። እቺ ፖይንት ማለት ናት። እቺ ፖይንት ማለት ናት። እዚህ ኤክስ 2 ሲሆን ዋይ ስንት ነው? 0። ይሄው ይሄ ኔጌቲቭ ነው። ይሄ ፖዚቲቭ እንደዚህ እንደሚመጣ አውቃለሁ። በቃ አስቀድሜ አውቃለሁ እንደዚህ እንደሚመጣ። ቤቱ ጋር እንደሚመጣ ነው ማላውቀው። የቱ ጋር አቆራርጦ እንደሚመጣ ነው ማላውቀው። እሱንም አውቄያለሁ ከዚህ ላይ ማለት ነው። ከዚህ በኋላ ማንኛውንም ሊኒየር ኢኩዌሽን መሳል ትችላላችሁ ማለት ነው። ስለዚህ እነዚህን ፖይንቶች አሁን ኮኔክት እናርጋቸው እነዚህን ፖይንቶች ይሄ ይመጣል ማለት ነው። ይሄ ግራፍ የማን ነው ማለት ነው? የg of x is equals to -x plus 2 ከኳድራንት 2 ወደ ኳድራንት 4 ዲክሪዝ እያደረገ ነው የሚሄደው ማለት ነው። ጥሩ ሲ ላይ ስንመጣ ደግሞ h of x is equals to 2x plus 2 ፖዚቲቭ። ስለዚህ ግራፋችን እንደዚህ ኢንክሪዝ እያደረገ ነው የሚሄደው ወደ ታ ማለት ነው። ለምን? የሁለቱም ሳይን ተመሳሳይ ስለሆነ የኤክስ እና የዋይ ሳይን ተመሳሳይ የሚሆነው እዚህ ውስጥና እዚህ ውስጥ ነው። እሺ ኤክስን 0 እናርግ። ኤክስን 0 ሳደርግ ኤች ኦፍ 0 ስንት ይሆናል? 2። ምክንያቱም ይሄው 0 እዚህ ጋር 2 ሲባዛ በ0 0 ሲደመር 2 2። ስለዚህ ከዚህ ላይ ኦርደር ፔየራችን ምን ይሆናል? 0,2 እንደገና ኤች ኦፍ ኤክስን ደግሞ 0 ላድርገው። ስለዚህ ይሄ 0 ከሆነ 0 እኩል ይሆናል 2x + 2 ከዚህ ላይ ሶልቭ እናድርግ ለኤክስ 2x እኩል ይሆናል -2 ሲካፈል ለ2 ኤክስ ስንት ይሆናል? -1 ኤክስ ስንት ይሆናል? -1 በኦርደር ፔር እናስቀምጠው። ይሄንን ኤክስ -1 ነው፣ ኤች ኦፍ ኤክስ ደግሞ 0 ነው። ስለዚህ ይሄ ፖይንት አለኝ፣ ሌላስ ይሄ ፖይንት አለኝ። ስለዚህ እነዚህን ፖይንቶች ተጠቅሜ ግራፌን ኢዚሊ ስኬች ማድረግ እችላለሁ ማለት ነው። 0,2 ኤክስ 0 ሆኖ ዋይ 2 የሚሆነው የት ነው? እዚች ጋር -1,0 -1,0 ኤክስ -1 ሆኖ ዋይ 0 የሚሆነው የቱ ጋር ነው? እዚች ጋር -1 ስለሆነች እዚች ጋር። ኤክስ -1 ሆኖ ዋይ 0 የሚሆነው እዚች ጋር ይሆናል። ከዚህ በኋላ ይሄን ፖይንት ኮኔክት ማድረግ ይሆናል ማለት ነው። አይደለም እንደዚህ ነው። ይሄ እንደዚህ ስለሚሄድ ይሄንን ኮኔክት ላድርገው እዚህ። ከዛ ይሄ እንደዚህ ይቀጥላል ማለት ነው። ስለዚህ ይሄ ግራፍ የማግራፍ ነው ማለት ነው። የh of x is equals to 2x plus 2 የቅድሞቹ ትንሽ ወደዚህ የመተኛት ነገር ነበራቸው። እንደዚህ ተመልከቱ፣ ትንሽ እንደዚህ የመተኛት ነገር ነበር። ያሁኑስ እንደዚህ ቀና ብሏል። የተወሰነ ቀና ወደ ዋይ ጠጋ፣ ወደ ዋይ ትንሽ ጠጋ ብሏል። እንደዚህ ነገር ስለሆነ ማለት ነው ወደ ዋይ ተጠግቷል። እንደዚህ አይደል? በዚህ በኩልም ተጠግቷል፣ ከታችም ተጠግቷል። ለምን? የኤክስ ኮኤፊሺየንት ስለጨመረ። እዚህ ጋር የኤክስ ኮኤፊሺየንት ስንት ነው? 1። እዚህ ጋር የኤክስ ኮኤፊሺየንት ስንት ነው? 2። ስለዚህ ቀና ይላል ማለት ነው። ሰው ከሌለው አንገቱን ይደፋል፣ ትንሽ ሲያገኝ ደግሞ ቀና ይላል ማለት ነው። ቀና ይላል። ስለዚህ እዚህ ጋር h of x is equal to 2x plus 2 የኤክስ ኮኤፊሺየንት ስንት ነው? 2። ቀና አለ ማለት ነው። ትንሽ ወደ ላይ እንደዚህ ቀና አለ ወደዚህ። እሺ እናየዋለን፣ በአንድ ግራፍ ላይ እናየዋለን የሁሉንም። k of x is equal to -2x plus 2 ጥሩ። x 0 ሲሆን ወይም ከዚህ በኋላ x 0 ሲሆን y 2 y 0 ሲሆን x 1 ትሆናለች ማለት ነው። ስለዚህ
0 2 ይሄ ይሆናል 1 0 እቺ ትሆናለች። ስለዚህ ግራፋችን እንዴት ይሆናል ማለት ነው? እንደዚህ ይሆናል ማለት ነው። ስለዚህ ይሄ ማግራፍ ነው k of x is equals to minus 2x plus 2 ግራፍ ይሆናል ማለት ነው። አሁን እነዚህ ሁሉ በአንድ ግራፍ ላይ እናያቸው። እሺ f of x is equals to x plus 2 x 0 ስትሆን y 2 ይሆናል። f of x 0 ሲሆን x ኔጌቲቭ 2 ትሆናለች። ይሄ ማለት ነው። ስለዚህ ይሄን ግራፍ እንሳል። ይሄ ግራፍ የማግራፍ ነው የf of x ግራፍ ነው። f of x እኩል ይሆናል x plus 2 የg of x ደግሞ እንስራ። የg of x እንስራ። x 0 ሲሆን y 2 ይሆናል። ይሄ ፖይንት ማለት ነው። አሁንም g of x 0 ሲሆን x 2 ይሆናል። ይሄ ማለት ነው። ስለዚህ ይሄንን ኮኔክት እናድርግ። አሁንም እንደዚህ አይነት ቅርጽ ይኖራል። ሶ ይሄ ማን ነው? የg of x እኩል ይሆናል -x plus 2 ግራፍ ይሆናል። g of x is equals to -x plus 2 ግራፍ ይሆናል ማለት ነው። እሺ ሲ ላይ ስንመጣ ደግሞ h of x is equals to 2x plus 2 x 0 ስትሆን y ስንት ይሆናል? 2 እዚህው ጋር ማለት ነው። አሁን ደግሞ ከለር ቀየር እናድርግ እስኪ። እሺ h of x 0 ሲሆን x ኔጌቲቭ 1 መሆን አለባት። ስለዚህ እዚች ጋር ኔጌቲቭ 1 ትሆናለች ማለት ነው እቺ። ስለዚህ ግራፋችን እንደዚህ ይሄዳል ማለት ነው። ይሄ በዚህ መልኩ ይቀጥላል ማለት ነው። ስለዚህ ይሄ ግራፍ የማግራፍ ይሆናል ማለት ነው። h of x እኩል ይሆናል 2x plus 2 ይሆናል። h of x is equal to 2x plus 2 ዲ ላይ እንምጣ። ዲ ላይ ስንመጣ ደግሞ x 0 ሲሆን y 2 ይሆናል። ይሄ ፖይንት ማለት ነው። አሁን ይሄ k of x 0 ሲሆን x 1 ይሆናል እዚች ጋር ማለት ነው 1 ይሆናል። ስለዚህ ግራፋችን እንዴት ይሆናል ማለት ነው? እንደዚህ በዚህ ውስጥ ይመጣና እንደዚህ የሚያልፍ ይሆናል ማለት ነው። ስለዚህ ይሄ ግራፍ የማን ነው? የk of x እኩል ይሆናል -2x plus 2 ይሆናል ማለት ነው። ስለዚህ ተመልከቱ አሁን ሁለት ጀነራላይዜሽን እንውሰድ። እዚህ ጋር ያለው ቁጥር y ኢንተርሰፕት y የሚቆረጥበት ቦታ ይሆናል። ተመልከቱ ሁሉም ግራፎች y የቆረጡት የቱ ጋር ነው? 2 ላይ። ይሄ ፖይንት y is equals to 2 ነው ወይም 0,2 ነው ይሄ ፖይንት ማለት ነው። ስለዚህ y is equals to ax plus b ከሆነ b ምንድነው ማለት ነው? y የሚቆረጥበት ቦታ ነው ማለት ነው። y የሚቆረጥበት ቦታ ይሆናል ማለት ነው። ስለዚህ እዚህ ጋር 2 ስለሆኑ y 2 ላይ ተቆራርጧል ማለት ነው። ሁሉም y አክሲስን የሚቆርጡት የት ነው? 2 ላይ ነው። -2ስ ቢሆን -2 ላይ ነው የሚቆርጡት። 100ስ ቢሆን 100 ላይ ነው y አክሲስን የሚቆርጡት ማለት ነው። ጥሩ አንደኛው ጀነራላይዜሽን እቺ ናት። ሌላው እዚህ ጋር ያለው ቁጥር የኤክስ ኮኤፊሺየንት በጨመረ ቁጥር ግራፎቹ ወደ y እየተጠጉ ይሄዳሉ። ምክንያቱም ዋጋቸው በጣም በፍጥነት እየጨመረ ስለሚሄድ
በአንጻራዊነት ማለት ነው። ስለዚህ ይሄን ተመልከቱ። ለምሳሌ አሁን h of x is equals to 2x plus 2 ነው። f of x is equals to x plus 2 ነው። የዚህኛው የx ኮኤፊሺየንት 1 ነው። የዚህኛው የx ኮኤፊሺየንት ደግሞ 2 ነው። ስለዚህ ወደ y ይጠጋል ማለት ነው። ያ ማለት ቶሎ ያድጋል ማለት ነው። ቶሎ ያድጋል። ይሄኛው ግን ሊዘርጠጥ ብሎ ይሄድና ቀስ እያለ ነው ወደ ላይ የሚወጣው። ማለት ነው። ስለዚህ አንድ የተራራ ጫፍ ቢኖር እንዲቀጥታ ብንሄድ ቶሎ ጫፍ ላይ እንደርሳለን። እንዲህ በጎን ብንሄድስ እናረዝመዋለን ማለት ነው። አርዝመን ነው ቀስ እያለን የምንሄደው። ስለዚህ ይሄኛው ቀጥ ብሎ የሚወጡት ታይፕ ነው። ይሄኛውም እንደዛው። ለምን -2x + 2 ነው። ወደ y ይጠጋል በሁለቱም አቅጣጫ፣ በዚህም ወደ y ይጠጋሉ ማለት ነው፣ ከሌሎቹ አንፃር ማለት ነው። ስለዚህ እነዚህን ሁለት ጀነራላይዜሽኖች እንያዝ። ይሄ ማለት ፕላስ ተብሎ የሚመጣው ቁጥር y አክሲስ ግራፉ y አክሲስን ክሮስ የሚያደርግበት ቦታ ነው። ሌላኛውስ የx ኮኤፊሺየንት በጨመረ ቁጥር ያ ግራፍ ወደ y አክሲስ እየተጠጋ ይሄዳል። ለምሳሌ አንድ ግራፍ እንደዚህ ብንሰራ እዚሁ ላይ እንዳለ አንድ ግራፍ እንደዚህ ብሰራ ለምሳሌ ሌላ ከለር እንጠቀም። አንድ ግራፍ እንደዚህ ብንስል እርግጠኛ ሆነን መናገር የምንችለው ነገር ምንድነው? y ወይም f of ወይም h of x a of x ልበለው። እሺ a of x is equals to ax plus 2 ነው። ምክንያቱም 2 ላይ ስለሆነ ክሮስ ያደረገው ማለት ነው። የa ቫልዩ ስንት ነው? ምን ያህል ይሆናል? ኤስቲሜት አድርጉ ብትባሉ እርግጠኛ ሆናችሁ ምን ማለት ትችላላችሁ? a is greater than 2 ማለት ትችላላችሁ። a is greater than 2 ማለት ትችላላችሁ። ለምን? ከh of x is equals to 2x plus 2 ግራፍ ይበልጥ ወደማ ተጠግቷልና ወደ y አክሲስ ተጠግቷልና ማለት ነው። ስለዚህ ተመሳሰለ እዚህ ጋር። እሺ እቺነሽ ችግር የለውም። f g h i k l z of x ልበለው። እሺ ባይኖርም ግን z of x ልበለው። ስለዚህ a ምን ይሆናል ማለት ነው? a is greater than 2 በቃ እርግጠኛ ነን። a greater than 2 እንደሆነ እርግጠኛ ነን። ለምን? ከ2x + 2 ግራፍ ይበልጥ ወደ y ስለተጠጋ ማለት ነው። ይሄን ሁለት ጀነራላይዜሽኖች አስታውሱ፣ በደንብ አስታውሱ ማለት ነው። እሺ from the graph given above you have noticed that እስኪ ምንድነው ኖቲስ ያደረግነው? graphs of a linear functions are straight lines ናቸው። ይሄው ስትሬት ነው፣ ቀጥታ ነው፣ እንዲህ ውልግድግድ ያለ ነገር የለም። ስትሬት ላይን ነው ማለት ነው። b if a is greater than 0 የተነጋገር ነው ማለት ነው። if a is greater than 0 እቺ ማለት ናት። a greater than 0 ከሆነ then the graph of the linear function is f of x is equals to ax plus b is increasing ተነጋግረናል። ይሄ ፖዚቲቭ ከሆነ a greater than 0 ከሆነ ፋንክሽናችን ምንድነው? ኢንክሪዚንግ ፋንክሽን ነው። less than 0 ከሆነ a less than 0 ከሆነ if a is less than 0 then the graph of the linear function f of x is equals to ax plus b is decreasing። ለምን? አይስማሙም። x ኔጌቲቭ ናት በኮኤፊሺየንት ደረጃ፣ የf of x ኮኤፊሺየንትስ ፖዚቲቭ ነው። ስለዚህ ተቃራኒ ናቸው ማለት ነው። ስለዚህ ተቃራኒ ከሆኑ ደግሞ ውጤቱ ምን ይሆናል? ኪሳራ ይሆናል ማለት ነው። ስለዚህ ዲክሪዚንግ ይሆናል። if a is equal to 0 then the graph of the linear function f of x is equals to b is a horizontal line እዚህ ጋር የሳልነውን ግራፍ ካስታወሳችሁ ይሄን ግራፍ አያችሁት? ይሄ ምንድነው? ሆሪዞንታል ላይን ነው። f of x is equals to 2 ይሄ ግራፍ እንዲህ ነው የሆነው አይደል? ይሄ ምንድነው?
ሆሪዞንታል ላይን ነው ይሄኛው። እንዲህ ቢቆምስ ቨርቲካል ላይን ይሆናል ማለት ነው። ስለዚህ አንዷ ጀነራላይዜሽን ቺቶ ኦብዘርቬሽናችን አንደኛው ይሄ ይሆናል ማለት ነው። ስለዚህ if a is equals to 0 then the graph of the linear function f of x is equals to b is a horizontal line ይሆናል ማለት ነው። እሺ if x is 0 then g of 0 is b. g of x is equals to ax plus b ከሆነ x 0 ከሆነች g of 0ችን ከማን ጋር እኩል ይሆናል? ከb ጋር እኩል ይሆናል። this means 0, b lies on the graph of the function and the graph passes through the order pair 0, b በዚህ ውስጥ ያልፋል ነው የሚለን። እዩ 0.2 ነው። 0.2 ነው። በሁሉም ኬስ ተመልከቱ። ኤክስን 0 ብናደርግ 0.2 ነው የምናገኘው በሁሉም ኬስ 0.2። ይሄ ፖይንት ማለት ግራፉ በውስጡ የሚያልፍበት ፖይንት ነው ማለት ነው እያለን ያለው። the graph passes through the ordered pair 0, b በዚህ ውስጥ ያልፋል ማለት ነው። በዚህ ውስጥ ያልፋል። this point is called y-intercept y የሚቆረጥበት ቦታ ማለት ነው። y የሚቆረጥበት ቦታ ማለት ነው። ስለዚህ እቺ ፖይንት ምንድናት? y-intercept ናት ማለት ነው። እቺ ፖይንት y-intercept ናት፣ y የሚቆረጥበት ቦታ ማለት ነው። እሺ this point is called y-intercept እንለዋለን ማለት ነው። ይሄን ፖይንት it is the point at which the graph intersects the y-axis ግራፉ y-axisን የሚቆርጥበት ቦታ ምን ይባላል? y-intercept ይባላል ማለት ነው። እሺ if g of x is equals to 0 አሁን ደግሞ g of x 0 ከሆነ 0 is equals to ax plus b ነው የምንለው። 0 is equals to ax plus b ይሄ ኢምፕላይስ ከዚህ ላይ ለx ሶልቭ ስናደርግ ምን እናገኛለን? -b over a this means -b over a, 0 lies on the graph of the function and the graph passes through the ordered pair -b over a, 0 የቶቹ ፖይንቶች ናቸው ማለት ናቸው እነዚህ ፖይንቶች -b over a ብንሰራው ይሄንን ማምጣት እንችላለን ከዚህ ላይ ማለት ነው። ከዚህ ላይ ይሄንን ብንሰራ ማምጣት እንችላለን። ለምሳሌ f of x is equals to ይሄ ቢሆን ከዚህ ላይ ሶልቭ ብናደርግ x is equals to -b over a ነው ተብለናል። b ማን ነው? 2 ስለዚህ x is equals to -2 over s a 1 ናት 1 ስለዚህ ስንት ይሆናል? x is equals to -2 ተመልከቱ ግራፉ ላይ ነው የቆረጠው -2 ላይ ነው። ለሁሉም በዚህ መልኩ መሄድ እንችላለን ማለት ነው። ስለዚህ -b over a, 0 ምንድነው ማለት ነው? ግራፉ x አክሲስን የሚቆርጥበት ቦታ ማለት ነው። እነዚህ ፖይንቶች ማለት ነው። ይሄኛውን y ኢንተርሰፕት እንዳልነው ሁሉ እነዚህ ፖይንቶች ምን ይባላሉ? x ኢንተርሰፕት ይባላሉ። x ኢንተርሰፕት x የሚቆረጥበት ቦታ ማለት ነው። x የሚቆረጥበት ቦታ ማለት ነው። So it is a point at which the graph intersects the x-axis and it is called x-intercept. x-intercept ይባላል ማለት ነው። x-intercept ይባላል ማለት ነው። ጥሩ ኦኬ ኤግዛምፕል 7 f of x is equals to 3x minus 6 then find the x and y intercepts. the x and y intercepts ጥሩ ባጭሩ ምንድነው የምናደርገው? x intercept ማለት x የሚቆረጥበት ቦታ ማለት ነው። x intercept ማለት ግራፉ x አክሲስን የሚያልፍበት ቦታ ማለት ነው። ይሄ ፖይንት ማለት ነው x intercept። ተመልከቱ x intercepትን ስንፈልግ x አክሲስ ላይ ስለሆነ ያለ ነው የy ቫልዩ ምን ይሆናል?
0 ይሆናል። እዚህ ፖይንት ላይ ነው ያለሁት። እዚህ ፖይንት ላይ የዋይ ቫልዩ ምን ይሆናል? 0 ይሆናል። ምክንያቱም ወደ ላይ ከፍ ወይም ወደ ታች ዝቅ ስላላልኩ። ኤክስ ኢንተርሰፕትን ስፈልግ እቺን ፖይንት ወይ እዚህ ሊሆን ይችላል ወይ እዚህ ሊሆን ይችላል፣ ግን አክሲሱ ላይ ሆኜ ነው ካልኩሌት የማደርገው። ምክንያቱም ግራፉ ልክ ዋይ አክሲስን የሚቆርጥበት ፖይንት ላይ ስለሆነ ካልኩሌት የማደርገው ማለት ነው። ለምሳሌ እዚህ ጋር ቆረጠው ብንል እዚህ ፖይንት ላይ የኤክስ ቫልዩ ስንት ይሆናል? 0። ለምን? ወደ ግራ ወይም ወደ ቀኝ ወይም ወደ ግራ ምንም አይነት እንቅስቃሴ ስለሌለ እዚች ፖይንት ላይ የኤክስ ቫልዩ 0 ትሆናለች ማለት ነው። ስለዚህ ኤክስ ኢንተርሰፕት ስንፈልግ የዋይን ቫልዩ 0 እናደርጋለን። ኤክስ ኢንተርሰፕትን ስንፈልግ ደግሞ ዋይ ኢንተርሰፕትን ደግሞ ስንፈልግ የኤክስን ቫልዩ 0 እናደርጋለን። አንዴ የኤክስን ኤክስ ኢንተርሰፕትን ስንፈልግ ዋይን 0 እናደርጋለን። ዋይ ኢንተርሰፕትን ስንፈልግ ደግሞ ኤክስን 0 እናደርጋለን። እቺ ናት ኮንሰፕቷ፣ እቺ ናት። ስለዚህ እዚህ ኤግዛምፕል ላይ ኤክስ ኢንተርሰፕትን የምፈልግ ከሆነ ኤፍ ኦፍ ኤክስን ምን ማድረግ አለብኝ? የግድ 0 ማድረግ አለብኝ ማለት ነው። 0 ማድረግ አለብኝ። ስለዚህ ኤክስ ኢንተርሰፕት ነው የምፈልገው፣ ይሄ 0 መሆን አለበት። ስለዚህ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 3x ማይነስ 6 ነው። ኤፍ ኦፍ ኤክስን 0 ላድርገው፣ 0 እኩል ይሆናል 3x ማይነስ 6። ከዚህ ላይ ሶልቭ አድርጉት። ኤክስ ኢዝ ኢኳልስ ቱ 6 ኦቨር 3 ይሆናል። ይሄ ማለት 2 ወይም ኤክስ ኢዝ ኢኳልስ ቱ ማይነስ ቢ ኦቨር ኤ። ኤ ስንት ነው እዚህ ጋር? 3 ኤ 3 ነው። ቢስ ማይነስ 6 ነው። ቢ ማይነስ 6 ነው። ስለዚህ በዚህ ፎርሙላ የምንጠቀም ካል ማይነስ ቢ ማለት ስንት ነው? ኔጌቲቭ 6 ኦቨር ኤ ማለት 3። ኔጌቲቭ በኔጌቲቭ ፖዘቲቭ 6 ሲካፈል ለ3 2። በዚህ መልኩ መስራት እንችላለን። ከፈለግንም በዚህ መልኩ መስራት እንችላለን። እኔ ፐርሰናሊ ይሄኛውን ሪኮመንድ አደርጋለሁ። ፎርሙላ ግድ ካልሆነብን በስተቀር ማስታወስ አስፈላጊ አይደለም። ግድ ካልሆነ በስተቀር ማለት ነው። አሁን ኳድራቲክ ፎርሙላ እነዚህ ግድ የሚሆኑ አሉ። ነገር ግን እንደዚህ ከሆነ ዳይሬክት እዚሁ ጋር ሶልቭ አድርገን ማምጣት የምንችለው ነገር ስለሆነ ፎርሙላ ላይ ዲፔንደንት መሆን የለብንም። ፎርሙላ ቢጠፋብንስ ፈተና ላይ አይሆንም። ስለዚህ ከተሰጠን ጥያቄ ላይ ቀጥታ የምናመጣበትን መንገድ ማወቁ የተሻለ ይሆናል ማለት ነው። ያ ማለት ፎርሙላ ሙሉ ለሙሉ አያስፈልግም ማለት ሳይሆን፣ ለምሳሌ ኳድራቲክ ፎርሙላ በጣም በቀላሉ የኳድራቲክ ኢኩዌሽኖችን ሶሉሽን የምናመጣበት መንገድ ስለሆነ እሱን ማስታወስ ግዴታ። እሱን ሳናስታውስ በሌላ ብንሄድ አሉ ሜቶዶች፣ ግን አድካሚ ይሆናል ማለት ነው። ስለዚህ በዚህ መልኩ ማየት እንችላለን። አሁን ደግሞ ማንንኒ ዋይ ኢንተርሰፕትን እኒ ዋይ ኢንተርሰፕት ማለት ምን ማለት ነው? ኤክስ 0 ሲሆን ማለት ነው። ልክ ዋይ አክሲስ ክሮስ ስትደረግ ያቺ ክሮስ የተደረገችበት ቦታ ላይ ቀጥታ ወደ ታች ወርደን ብናይ የኤክስ ቫልዩ 0 ይሆናል ማለት ነው። ስለዚህ ኤፍ ኦፍ ኤክስ ማለት ኤፍ ኦፍ 0 እኩል ይሆናል ዋይ እኩል ይሆናል 3 ኢንቱ 0 ማይነስ 6። ምንም እኮ የሚያለፋ ነገር የለውም። እቺን መውሰድ ነው በቃ፣ እቺን ለብቻዋ። ስለዚህ ይሄ 6 ነው። ኤፍ ኦፍ 0 ወይም ዋይ እኩል ይሆናል ኔጌቲቭ 6 ይሆናል። ስለዚህ እንዴት ማስቀመጥ እንችላለን? ይሄን ፖይንት ማይነስ 6,0 ይሄን ፖይንትስ እንዴት ማስቀመጥ እንችላለን? 2,0 እነዚህ ኢንተርሰፕት ፖይንቶች ናቸው ማለት ነው። ይሄኛው ኤክስ ኢንተርሰፕት ፖይንት ነው። ይሄኛው ደግሞ ዋይ ኢንተርሰፕት ፖይንት ይሆናል ማለት ነው። ኦኬ ድሮ ዘ ግራፍ ኦፍ ኤች ኦፍ ኤክስ ኢዝ ኢኳልስ ቱ 2x ማይነስ 3። አሁን በቀላሉ መሳል እንችላለን ማለት ነው። ይሄንን እቺ ማይነስ 3 ምንድናት? ኤክስ ዋይ አክሲስ ክሮስ የሚደረግበት ቦታ ነው። ስለዚህ እቺ ፖይንት ማይነስ 3 ናት። እቺ ፖይንት ምንድናት? ኢንተርሰፕት ፖይንት ናት ማለት ነው። እቺ ኢንተርሰፕት ፖይንት ወይም 2x h of x h of 0 ልበለው h of 0 is equals to x 0 ሲሆን ማለት ነው 2 times 0 minus 3
h of 0 እኩል ይሆናል -3 ይሄ ፖይንት ማለት ምን ማለት ነው x 0 ሲሆን y -3 ይሆናል ማለት ነው እቺ ፖይንት ማለት ናት ስለዚህ y ኢንተርሰፕት አገኘው አሁን ደግሞ x ኢንተርሰፕቱን ልፈልግ x ኢንተርሰፕቱን ስፈልግ ይሄ ግራፍ ተመልከቱ ይሄ ፖዚቲቭ ነው እንደዚህ እንደሚሄድ አውቃለሁ ማለት ነው ስለዚህ አሁን ማንን ዜሮ ላድርግ yን ዜሮ ላድርግ y ለምን እዚች ጋር በየቱ ጋር እንደሚያልፍ ለማወቅ እዚች ፖይንት ላይ ሲቆርጥ y ምን ስለሚሆን ዜሮ ስለሚሆን ስለዚህ 0 = 2x - 3 2x - 3 ስለዚህ 2x = 3 x = 3/2 ወይም 1.5 ማለት ነው እሺ እቺ ፖይንት 1 ናት እቺ ፖይንት ደግሞ 1.5 ናት እቺ 1.5 ትሆናለች ማለት ነው ምክንያቱም የተከፋፈለው በ0.5 ስለሆነ ስለዚህ እቺ ኔጌቲቭ 3/2 ናት ፖዚቲቭ 3/2 ስለዚህ እነዚህን ፖይንት ኮኔክት ማድረግ ይሆናል ማለት ነው እንግዲህ ከተንጋደደም ያሳሳል ችግር ነው ግራፉ ግን ቀጥ ያለ ነው ስለዚህ ይሄ h of x = 2x - 3 የዚህ ግራፍ ይሆናል ማለት ነው ስለዚህ ኢንተርሰፕቶችን ካገኘን በቃ ግራፉን በቀላሉ መሳል እንችላለን ማለት ነው እሺ f of x = 2 - x if f of x = 2 - x is the graph of the function increasing or decreasing መልሱ f of x = 2 - x ተሰጥቶናል ፋንክሽኑ ኢንክሪዚንግ ነው ወይስ ዲክሪዚንግ ነው ቲቸር ዲክሪዚንግ ነው አዎ ዲክሪዚንግ ነው ለምን ቲቸር የx ኮኤፊሺየንት ኔጌቲቭ ነው ትክክል ናችሁ ማለት ነው ይሄንን እንዴት አድርገን መጻፍ እንችላለን f of x = -x + 2 ብዬ ልጽፍ እችላለሁ በዚህ መልኩ ሪአሬንጅ አድርጌ ልጽፈው እችላለሁ ማለት ነው ስለዚህ የx ኮኤፊሺየንት ኔጌቲቭ ነው የf of x ኮኤፊሺየንት ግን ፖዚቲቭ ነው ሁለቱ ምንድናቸው ተቃራኒ ስለዚህ ግራፋችን እንዲህ ይመጣል ማለት ነው ለምን x እና y ኦፖዚት የሚሆኑት ኳድራንት 2 እና ኳድራንት 4 ስለሆነ ስለዚህ ይሄን ግራፍን መስራት ካስፈለገ it is decreasing by the way decreasing function ነው decreasing function ለምን the coefficient of x is negative or the graph falls ግራፉ ከኳድራንት 2 ወደ ኳድራንት 4 ስለሚወርድ ማለት ነው ስለዚህ x ኢንተርሰፕታችንን እንፈልግ y ኢንተርሰፕታችን 2 ላይ ነው የሚቆርጠው ይሄ 2 ነው ምክንያቱም እቺን ፖይንት መውሰድ ነው በቃ እቺ 2 ናት እሺ ይሄን 0 እናድርገው 0 = -x + 2 ከዚህ ላይ x ስንት ይሆናል 2 x2 ማለት ደግሞ እቺ ፖይንት ማለት ነው ስለዚህ ይሄን ማያያዝ ነው ስለዚህ ይሄ ማግራፍ ነው f of x = 2 - x ስለዚህ ምንድነው ይሄ it is decreasing function ነው ማለት ነው it is a decreasing function it's a decreasing function ማለት ነው እሺ draw the graph of a linear function f of x = -2x + 6 f of x = -2x + 6 y ኔቱ ጋር ይቆርጠዋል 6 ላይ y ኔቱ ጋር ይቆርጠዋል 6 ላይ ያው እዚህ ጋር ግራፉ እንደዚህ ነው የሚሆነው ወይስ እንደዚህ ነው የሚሆነው ለምን እዚህ ጋር ኔጌቲቭ ስላለች ማለት ነው ጥሩ እሺ xን 0 ሳደርግ f of 0 ስንት ሆነ 6 አሁን ደግሞ f of xን 0 ላድርግ 0 እኩል ይሆናል -2x + 6 0 እኩል ይሆናል -2x + 6 ስለዚህ 2x እኩል ይሆናል 6 ሲካፈል ለ2 x ስንት ይሆናል 3 ወይም x = -b/a በዚህ መስራት ይቻላል a ስንት ነው b ስንት ነው 6 -6 ሲካፈል a ስንት ነው -2 ስንት ይመጣል 3 በዚህ መልኩ መስራት ይቻላል ችግር የለም ስለዚህ x 3 ላይ ይቆረጣል ማለት ነው 3 ደግሞ ማለት እቺ ፖይንት ናት ፖይንት 3 ናት ከዛ ይሄን ፖይንት ምን ማድረግ ኮኔክት ማድረግ ይሆናል በዚህ መልኩ ማለት ነው ስለዚህ ይሄ ግራፍ የማግራፍ ነው f of x =
-2x + 6 የ-2x + 6 ግራፍ ይሄን ይመስላል ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ እዚህ ላይ ኤክሰርሳይዝ እንሰራለን። ቀጥሎ የኳድራቲክ ኢኩዌሽንም ግራፍ በዚሁ መልኩ እናያለን። በጣም ሲምፕል ይሆናል ከዛ በኋላ። እስካሁን የተማራችሁትን በደንብ ሪቫይዝ አድርጉ፣ አንብቡ። ጥያቄ ካላችሁ ቴሌግራማችን ላይ አስቀምጡልን፣ ምላሽ እንሰጣችኋለን። ቀጣይ በተሻለ አቀራረብ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው